በምዕራብ አፍሪካ ውስጥ አንድ ጥንታዊ ባህል ግራ መጋባቱንና እንቆቅልሹን ቀጥሏል። ኩምባ ጭምብል የሆነ አካል መንፈስ ወይስ ሰው ብቻ? ዛሬ ማታ የዚህን ሚስጥር የምንዳስስ ይሆናል። የኩምባ ዳንስ የሚካሄደው በሴኔጋል፣ በጋምቢያ እንዲሁም በጊኒ አካባቢዎች ነው። ነገር ግን የኩምባን አመጣጥ እንቆቅልሽ ሆኖ ቆይቷል። አንዳንዶቹ እንደ ቅዱስ ስነ ስርዓት ከመናፍስት ጋር የመግባቢያ መንገድ እንደተጀመረ ይናገራሉ። ሌሎች ግን ይህ የጽናትና የጥንካሬ ፈተና እንደሆነ ያምናሉ። ነገር ግን ስለ ኩምባ አንዳንድ እንግዳ ነገር አለ። እንደ ሌሎች ባህል ተዋንያኖች ፈጽሞ አይናገርም፣ ፊቱንም በጭራሽ አይገልጽም። ማንም ሰው ከጭምብሉ በስተጀርባ ማን እንዳለ አያውቅም። ኩምባን ጭምብሉን ለመንቀል ከሞከርክ ትጸጸታለህ ይላሉ። አንድ ዝነኛ አፈ ታሪክ አለ። አንድ ሙሉ ሌሊት ሳይቆም ስለ ኩምባ ይናገራል። ጎህ ሲቀድ የመንደሩ ነዋሪዎች መደበቂያውን እንደሚያስወግድ ጠበቁት። ነገር ግን ኩምባ ራሱን ለመግለጽ ይልቅ ወደ ቀጭን አየር እስኪጠፋ ድረስ በፍጥነት እንደ እንስርት ይሽከረከር ጀመር። የዘንባባ ክምር ብቻ ቀረ። ለአንዳንዶቹ እርሱ በሕያዋን መካከል ሊጨፍር የመጣ ለአንድ ሌሊት ብቻ የመጣ መንፈስ ነው ይላሉ። ሌሎቹ ደግሞ ኩምባ ጥንታዊ ኃይልን ይዟል፣ በድርቅ ጊዜ ዝናብን ያዘንባል፣ ወይም መንደሩን ከማይታዩ ስጋቶች ይጠብቃል ይላሉ። በአንድ መንደር ውስጥ ልጆች ከኋላ ሹልክ ብለው ልብሱን ለመመለስ በመሞከር ኩምባን ያሾፉበት ነበር። ከዕለታትም አንድ ቀን የት እንደሚኖር ለማወቅ ቆርጠው ከዳንሱ በኋላ ኩምባን ተከትለውታል። ነገር ግን አንድ ጥግ ሲዞረው ኩምባ ወደ ጫካው ጠፋ። ልጆቹም አላገኙትም። በማግስቱ ኩምባ ሊያስጠነቅቃቸው እንደመጣላቸው በቤተሰቦቻቸው አካባቢ እንግዳ የሆነ አሻራ ታየ። ከዚያን ጊዜ ጀምሮ ልጆች ኩምባን እንደሚያከብሩና ሚስጥሩን ለማወቅ ማንም ሰው ፈጽሞ ሞክሮ እንደማያውቅ ይናገራሉ። የኩምባ ዝና አሁንም እንደቀጠለ ነው። ጭምብል የለበሰ ተጫዋች ወይንስ በመካከላችን ያለ መንፈስ? የኩምባ ዳንስ ማብራሪያ መቃወሙ እንደቀጠለ ነው። ነገር ግን አንድ እርግጠኛ ነገር አለ። ኩምባ ከመጣ ብዙ አይቆይም።